በኤደን ገነት የነበረው ሰይጣን እንኳን ግብረ ሰዶም አልነበረም። ለዛም ነው እርቃኑን ከነበረው አዳም ይልቅ እርቃኗን ወደ ነበረችው ሔዋን በመሄድ ሊያሳስታት የሞከረው። ቤተክርስቲያን ተቀምጦ ስለ ቢራ ከማሰብ ይልቅ መጠጥ ቤት ተቀምጦ ስለ ፈጣሪ ማሰብ ይሻላል። ሴቶች እንደ እናቶቻቸው ማብሰል አቁመው እንደ አባቶቻቸው መጠጣት የጀመሩበት ዘመን ላይ ያለው። ባለትዳር ሆነ የሃይስኩል ተማሪ መጥበስ ካማረ ለሚስትህ የሃይስኩል ዩኒፎርም ገዝተህ አልብሳት። ቀጣዩን ትውልድ ትምህርት የእድገት ቁልፍ መሰረት ነው ብለን ለማሳመን ከባድ ነው። ምክንያቱም በዙሪያችን ያሉት ችስታ ምሩቃንና ሀብታም ወንጀለኞች ስለሆኑ። አስቀያሚ ኮሽ አስቀያሚ ነሽ፣ ስለ ውስጣዊ ውበት ማስረዳትሽን አቁሚ። ምክንያቱም እኛ ወንዶች ያንቺን የውስጥ ውበት ለማየት በኤክስሬ ማሽን ማለፍ አይጠበቅብንም። እነዚህንና ሌሎች ወደ ኋላ የምናነሳቸውን ንግግሮች ተናግረዋል የሚባሉት የቀድሞ የዚምባብዌ መሪ ሮበርት ገብርኤል ሙጋቤ ናቸው። ዛሬ ስለ እርሳቸው እናወሳለን። ፌዝ ስለሚመስለው ቁም ነገራቸው እንጨዋወታለን። ተሰምቶ ከማይጠገበው ንግግራቸው ጥቂቱን ጨለፍ አድርገን እንስቃለን። ከድሃ ቤተሰብ እንደ አውሮፓውያን አቆጣጠር በወርሃ ፌብሩዋሪ 1924 ይችን ዓለም የተቀላቀሉት ሙጋቤ ዚምባብዌን ከእንግሊዝ አገዛዝ ነፃ ለማውጣት ግንባር ቀደም ሚና መጫወታቸውን አንዘነጋም። አእምሯቸውን የኖሩ የተሰማቸውንና ያመኑበትን ፊት ለፊት በመናገር ከሚታወቁ ፍርሃት አልባ ጥቂት መሪዎች ውስጥ አንዱ መሆናቸው አይካድም። አብዮተኛውና ፖለቲከኛው ሙጋቤ ሀገሩና ሕዝቡን በጠቅላይ ሚኒስትርነት ከ1980 እስከ 1987 እንዲሁም በፕሬዝዳንትነት ከ1987 እስከ 2017 ዚምባብዌን በወጣትነት ዘመኑ አንቀጥቅጦ በስተርጅና ዘመናቸው ተንቀጥቅጦ መርተዋታል። በትምህርቱ ብዙ የዘለቁትና የገፉት ሙጋቤ ከሚጠሏት ሀገር ብሪታንያ ማለትም እንግሊዝ በቆዩባቸው 8 ዓመታት በርካታ ዲግሪዎችን ሰብስበዋል። ከዩኒቨርሲቲ ኦፍ ለንደን በማስተርስ ኦፍ ኢኮኖሚክስ እንዲሁም ባችለር ኦፍ አድሚኒስትሬሽን በተጨማሪ 2 የህግ ዲግሪዎችን ይዘዋል። ከደቡብ አፍሪካ ዩኒቨርሲቲም መመረቃቸውን አንዘነጋም። 2 ጊዜ ትዳር የመሰረቱት ሙጋቤ የመጀመሪያ ባለቤታቸውን ሳሊን በኩላሊት ህመም ምክንያት ካጡ በኋላ በ41 ዓመት የይበልጧትን ግሬስ ሙጋቤን በማግባት 4 ልጆችን ወልደዋል። ስለ ሙጋቤ የግል ህይወት ይህንን ያህል ካልን፣ እስኪ ደግሞ ሙጋቤ በኢንተርቪዎቻቸው ላይ ስለሰጧቸው አስቂኝና አዝናኝ ጨዋታዎች እናንሳ። 1 ጋዜጠኛው ይጠይቃል። IMF ተጨማሪ ብድር እንዲሰጣችሁ በርከክ ብለህ በክብር ጠይቅ ብትባል ገንዘቡን ለማግኘት አድርግ የተባልከውን ነገር ታደርጋለህ? ሙጋቤ ይመልሳሉ፣ ገደል መግባት ይችላሉ። ይህን እንደተናገርኩ ደግሞ ንገራቸው። ጋዜጠኛው ፈገግ ይላል። እኛ ደግሞ ብራቮ ሙጋቤ ብለን ጨዋታችንን እንቀጥላለን። 2 በአንድ ወቅት ደግሞ በተባበሩት መንግስታት ስብሰባ ላይ ተገኝተው እንዲህ ብለው ታዳሚውን በሳቅ ጦሽ አድርገውት ነበር። እኛ አሉ ሙጋቤ፣ እኛ አፍሪካውያን የራሳችን ማንነት፣ ባህልና እምነት ያለን ህዝቦች ነን። እኛ ግብረ ሰዶማውያን አይደለን። የግብረ ሰዶማውያን መብት የምትሉትን ፈጽሞ አንቀበለውም በማለት ታዳሚውን ኩም አደረጉት። ንግግራቸው በአድናቆት እጅ ነስተን ጨዋታችንን እንቀጥላለን። 3 ብለን ጨዋታችንን እንቀጥል። በአንድ ወቅት ስለ ነጭ እንግሊዛውያን ገበሬዎች እንዲህ ተናግረው ነበር። የእንግሊዝ ነጭ ገበሬዎች መከተል ያለባቸው ደንብና ስርዓት አለ። ነጭና እንግሊዛዊ ስለሆኑ ብቻ ከሌሎቹ የተለዩ ፍጡራን አድርገው ራሳቸውን ሊቆጥሩ አይገባም። ይህንን የምለው የተለዩ ፍጡራን ስላልሆኑ ነው። ይህች መልእክት ነጭ ባየ ቁጥር ላይ የሚበረግጉ አፍሪካውያን መሪዎች ድንቅ መልእክት ነን ብለን ጨዋታችንን እንቀጥል። 4 ጋዜጠኛው ይጠይቃል። ሞሪስ ስቲቭስ የሟች ዴቪድ ስቲቭስ ባለቤት አርሶ አደር፣ ባለቤቷ የመኪና ናፍጣ በግዳጅ ገታ ተደርጎ በ2 ጥይት ፊቱ ላይ ተመቶ እንዲሞት ተደርጓል። ይህች ሴት ለግድያው ተጠያቂ የምታደርገው እርሶን ነው። ኃላፊነቱን እርሶ መውሰድ እንዳለበት ትናገራለች። የእርሶ ሐሳብ እዚህ ላይ ምንድነው?
ሙጋቤ ይመልሳሉ። ለምንድን ነው ኃላፊነቱን ወስደው? እኔ እኮ በቦታው አልነበርኩም፣ ግደሉ ብዬም መመሪያ አልሰጠውም። ጋዜጠኛው ቀጠለ። ነጮቹ ሀገሪቱን ማለትም ዚምባብዌን ለቆ ቢወጡ ደስ ይሎታል? ሙጋቤ ይመልሳሉ። አይ አይለኝም። እንደዛ ያልኩት በብስጭት ነው። ጋዜጠኛው አልተፋታቸውም። ሀገሪቱን ለቆ ቢወጡ ግን ደስ ይሎታል? ሙጋቤ አሰብ አድርጎ እንዲህ አሉ። በራሳቸው መውጣት ከፈለጉ እርሱ መልካም ዜና ነው የሚሆነው፣ ምክንያቱም ህዝባችን ተጨማሪ መሬት ያገኛል ማለት ነው ሲሉ ለጋዜጠኛው መለሱለት። ሙጋቤ ለጋዜጠኛው ስለ አርሶ አደሮቹ መናገራቸውን ይቀጥላሉ። አርሶ አደሮቹ በጣም ዘረኞች ናቸው። ነጭ ገበሬዎች ሀገሪቷ ውስጥ ካሉ ነጮች በጣም መጥፎች እነርሱ ናቸው። በትምህርቱም ዘርፍ ያልተማሩና ኋላ ቀር ናቸው በማለት ጋዜጠኛውን አተኩረው ያወጣል። ነጩ ጋዜጠኛ በንግግራቸው ተከፋ ይመስላል። እናም ጥያቄውን እንዲህ ሲል ሰነዘረ። ነጮቹ በዚህ መንገድ ስትገልጹ ሰማኑት። እርስዎ ነጭ ቢሆኑና ጥቁሮች በዚህ መንገድ እርሶን ቢገልጹ ምንድነው የሚሰማዎት? ብሎ መስቀለኛ መሰል ጥያቄ ሰነዘረ። ሙጋቤ ምንም ሳያስቡ መልሳቸውን በመለስ ጀመሩ። ዘረኝነቱን ካልነገርከው እንዴትና በምን ሁኔታ ነው ልትነግረውና ልትገስጸው የምትችለው? እንቀጥል። አንድ ጊዜ ደግሞ እንዲሆነ የአፍሪካ ህብረት መሪዎች ስብሰባ ተጠናቆ መሪዎች ከአዳራሹ ይወጡ በነበረበት ሰዓት አንድ ነጭ እንግሊዛዊ ጋዜጠኛ እየሮጠ በመምጣት ጥያቄ ያቀረበላቸው። ራስዎትን በምን መለኪያ ነው የዚምባብዌ ፕሬዝዳንት ያደረጉት? ሙጋቤ ተበሳጭተው ይመልሳሉ። ልክ አቶ ብራውን ራሳቸውን የእንግሊዝ ጠቅላይ ሚኒስትር ባደረጉት መስፈርት። የሙጋቤ ጠባቂዎች ጋዜጠኛውን መገፋፋት ጀምራሉ። ጋዜጠኛው ድምፁን ከፍ ማድረግ የግል ጠባቂዎች ለምንድን ነው የሚገፉኝ? ሙጋቤ አሁንም በንዴት ይመልሳሉ። ምክንያቱም አሽም ጥያቄ ስለምጠይቅ ነው የሚገፉ። አንድ ነገር ደግሞ መዘንጋት የለብን፣ እኛ የእንግሊዝ ቅኝ ግዛት አይደለንም። እንግሊዝ ስለኛ አይመለከታትም። ድምጻቸውን ይበልጥ ከፍ በማድረግ የማትረቡ በማለት ጋዜጠኛውን ጥሎት ይሄዳሉ። እኛ ግን ጨዋታችንን እንቀጥላለን። የቀድሞ የእንግሊዝ ጠቅላይ ሚኒስትር ቶኒ ብሌር ባሉበት ደግሞ እንዲሆነ ሙጋቤ ይናገራሉ። አፍሪካን አንድ ለማድረግ በምናደርገው ጥረት አልቃ ባትገቡና ባትረብሹ መልካም ነው። አውሮፓውያን በምታደርጉብን የኢኮኖሚ ጫና ምንም አይነት የሞራል ስብራት አይገጥመንም፣ ምክንያቱም እኛ አውሮፓውያን አይደለንም። ከአውሮፓ ሽራፊ መሬት አንጠይቅም፣ ምክንያቱም ያ የኛ ምድር ስላልሆነ። ስለዚህ አቶ ብሌር አገርህ እንግሊዝን ለራስህ ጠበቅ አድርገህ ያዝ። እናም የኔን ዚምባብዌ ለኔ ተው። ከቅብጠት ባንዱ ቀን እንግሊዛዊ ጋዜጠኛ እንዲህ ሲል ጠይቋቸው ነበር። ጋዜጠኛው ይጠይቃል። ረጅም ጊዜ አገሪቷን መምራቱ ይታወቃል። ጊዜው ያበቃ አልመሰሎትም? ሙጋቤ ይመልሳሉ። በዚምባብዌና በእንግሊዝ መካከል ልዩነት መኖሩን አታውቅም? እንዲሁም በታቸርና በኔ ማለትም በሮበርት ሙጋቤ መካከል ልዩነት አለ። ጋዜጠኛው ቀጠለ። እርግጥ ነው ሁሉም መሪ በስልጣን መቆየት ይፈልጋል፣ ስልጣን መልቀቅ አይፈልጉም። ሙጋቤ ቀጠሉ። እኔ የማውቀው ህዝቤንና ሀገሬን እያገለገልኩ መሆኑን ነው። አሜሪካኖች እና ኢምፔሪያሊስቶች ስልጣን በለቅ ደስ እንደሚላቸው አውቃለሁ። ነገር ግን ወሳኞቹ እነሱ አይደሉም። ወሳኞቹ ህዝቤ ናቸው። እስኪወጣ ብለህ ህዝቤ ስለኔ የሚሰማውን ጠይቅ፣ የዛኔ መልሱን ታገኛለህ። ጋዜጠኛው ሊፈታቸው አልፈልግም። ጥያቄውን ቀጠለ። በቀጣዩ ምርጫ ይሳተፋሉ ወይስ ስልጣን ይለቃሉ? ሙጋቤ ዘና ብለው ይመልሳሉ። ይህንን ላንተና ለምዕራባውያን አልናገርም። ውሳኔ ለህዝቤና ለፓርቲ ሳሳውቅ የዛኔ ከነርሱ እኩል መስማት ትችላለህ ብለው ኩም አደረጉት። ሙጋቤ እድሜያቸው ከገፋ በኋላ በየስብሰባ በተቀመጡበት እንቅልፍ ማብዛት ጀመሩ። እንቅልፍ የሞት ታናሽ ወንድም አይደል? በየቦታው ለሽ ማለት ባበዙበት ዘመን ጋዜጠኞቹ ሙጋቤን ለማሳጣት አጋጣሚውን ለመጠቀም ፈለጉ። እናም ጥያቄ አቀረቡ። ፕሬዝዳንት ሙጋቤ ባገኙት አጋጣሚ መተኛት አብዝተዋል፣ በሰላም ነው? የሙጋቤ ቃል አቀባይ መለሰ።
ፕሬዝዳንታችን አይናቸውን አሳረፉ እንጂ አልተኙም በማለት ጠያቂውን ጥያቄ ያሰጡት። ፕሮግራማችንን ከማጠናቀቃችን በፊት እስኪ ሙጋቤ አሏቸው የተባሉት የተወሰኑትን ወርወር እናደርግና ፕሮግራማችንን እናጠናቅ። አንድ ግለሰብ ማር ከዝንጀሮ ይበልጥ ጣፋጭ ነው ብሎ ለዝንጀሮ ካሳመነ ኮንዶምን ለሮማን ካቶሊክ ቄስ የመሸጥ ብቃት አለው ማለት ነው። 2 አፍሪካውያን ከተመረቁ በኋላ የድህነታቸው መጠን በእጥፍ ይጨምራል። እናም ያጠኑትና የተመረቁት በባችለር ኦፍ ድህነትና አፕላይድ ስቃይ ነው እንዴ ለማለት ያስገድዳል። 3 ዝናብ ሲዘንብ ብቻ ጠብቆ ናፈቅሽኝ በሚል ወንድ አትሸወቂ፣ ምክንያቱም አንቺ የዝናብ ጃንጥላ አይደለሽም። 4 መኪና ስለነዳ ብቻ ብር ያለው የሚመስላቸው ሴቶች በጣም አዝናለሁ። 5 ገንዘብ ሰዎችን አይቀይርም፣ ድህነት ሸሽጎ የነበረውን አመል ያወጣዋል እንጂ። 6 ጋዜጠኛው ይጠይቃል፣ ሚስተር ፕሬዝዳንት ህዝቡን መቼ ነው የሚሰናበቱት? ሙጋቤ ይመልሳሉ፣ ህዝቡ የት ሊሄድ ነው? አፍሪካችን የሙጋቤ መንፈስ ይደርባት አቦ።